ኤፍቢአይ እስካሁን ድረስ ሊይዘው ያልቻለው የአውሮፕላን ጠላፊ ኖቬምበር 24 1971 ዳን ኩፐር ከኦሪገን ፖርትላንድ ወደ ሲያትል ለመብረር 36 ተሳፋሪዎችና 6 የበረራ አባላቶችን የያዘውን የኖርዝ ዌስት ኦሪየንት አየር መንገድ በረራ የነበረውን ቦይንግ 727 አውሮፕላን ላይ ይሳፈራል። በበረራው መሃል ላይም ዳን ኩፐር ከኋላ የነበረችውን የበረራ አስተናጋጅ በመጥራት ትንሽ ጽሑፍ ያለበት ወረቀት እንድታነብ ያደርጋታል። ጽሑፉም የሚል የነበረው ቦምብ ይዣለሁና ከአጠገቤ እንድትቀመጭ ይፈልጋለሁ የሚል ነበር። ዳን ኩፐርም ነገሩ ቀልድ እንዳልሆነ እንድታውቅ የያዘውን ሳምሶናይት በመክፈት ቦምቡን በማሳየት አውሮፕላኑ ሲያትል በሚደርስበት ጊዜ $200,000 የአሜሪካ ዶላር 4 ፓራሹትና የአውሮፕላን ነዳጅ የጫኑ መኪኖች እንዲዘጋጁ እንድታደርግ በዚያም አውሮፕላኑን በቦምብ እንደሚያፈነዳው ይነግራታል። ዳን ኩፐርም አውሮፕላኑ ሲያትል አየር ማረፊያ ሲደርስ የተዘጋጀለትን ገንዘብና ፓራሹት የበረራ አስተናጋጇ ብቻ ወርዳ እንድታመጣ ያስደርጋል። አውሮፕላኑ በቆመበት ነዳጅ ከሞላ በኋላ ዳን ኩፐር ሁሉንም ተሳፋሪዎችና 2 የበረራ አስተናጋጆችን በመልቀቅ በረራውን በድጋሚ ወደ ሜክሲኮ ሲቲ እንዲሄድ ቢያስገድድም ከብዙ ድርድር በኋላ በረራው ወደ ሪኖ ኔቫዳ እንዲሄድ ይስማማሉ። አውሮፕላኑ በረራ ከጀመረ በኋላ ዳን ኩፐር ከሱ ጋር የነበረችውን የበረራ አስተናጋጅ ከለቀቃትና ወደ ኮክፒቱ ከገባች በኋላ ዳን ኩፐር መጀመሪያ ላይ የበረራ ሰራተኞቹ የአውሮፕላኑ የደረጃ መቆጣጫ እንዴት እንደሚከፈት ባሳዩት መሰረት ተቀበለውን ብር በመያዝ ፓራሹቱን በመጠቀም ከአውሮፕላኑ ላይ ሊጠፋ ችሏል። ኤፍቢአይ ዳን ኩፐር ሊወርድበት ይችላል ያለውን ቦታ ጥናት በማድረግ ፍለጋና ክትትል ቢያደርግም ሊያገኘው አልቻለም። ኤፍቢአይ ተሳፋሪዎቹና የበረራ አስተናጋጆችን በመጠየቅ ምስሉ እንዲሰራ አድርጎ ተጨማሪ ምርመራና ከፍተኛ ክትትል ቢያደርግም ዳን ኩፐር እስካሁን ድረስ ሊያዝ አልቻለም። ኤፍቢአይም በ2016 ሌሎች አንገብጋቢ ጉዳዮች ቅድሚያ መስጠት አለብኝ በማለት ፋይሉን ዘግቶታል።